በጣም ደስ ብሎኝ በቃ እንደውም ቦታው አስቸጋሪ ነበር። ለምናቸው ብለው ይሄ ሰውዬ እንደውም ሊዘርፈው ይመጣል። ነዳጅ እስከ 2000 ብር ቀዳል በቀን አይደለ? በቀን ስራ ካለ ስራ ጥሩ ነበረ ሲባል በቀን ውስጥ 2000 ብር ነዳጅ ሞላለሁ። ቀኑን ሙሉ ያሰራኛል 2000 ብር ነዳጅ ማለት ነው። ያው ነዳጅ መኪና ናት ያንተ መኪና። እንዴት ነው በቀን አሁን ጥሩ ሰራ የተባለ ቀን ምን ያህል ትሞላለህ? የኔ እንኳን ፉል ነው እንደ ስራው አይደለ? እንደ ስራው ሲሰራ ይሞላል፣ ሳይሰራም ሳትሞይ ትገባለሽ። ሳትሞላ ትገባለህ። ታንጣጫለሽ ነው የሰሰሪ ደግሞ እሱ ላይ ትጨምራለሽ ነው። አይ ጥሩ። እንዴት ነው አሁን እዚህ ስራ ላይ ምን ቻሌንጅ ያደርጋል? የሚያስቸግረ ስልችት የሚያደርገ ነገር ምንድን ነው? ስልችት የሚያደርገኝማ ሰው ደውሎ ስንት ነገር አቋርጠሽ ኮረኮንቹን ገብተሽ ስትደርሺ ወይ ስልክ አያነሱም ወይ ትተነዋል የሚሉሽ ነገር በጣም አስቀያሚና አሰልቺ። እሱ በጣም ይደብራል። ሁላችንም ጋር ያለ ነገር ነው። ቢያንስ ይቅርታ ሄደናል ምናምን ብለው ቢደውሉዋል። እውነት ነው። አሁን ባለፈው በዚህ በኩል ይታይሻል፣ በዛ በኩል እዛ ጋር ዞሬ ገብቼ ትልቅ ሰው ናቸው፣ ከድምጻቸውም አንፃር ስታስቢ ትልቅ ሰው ናቸው። እዛ ገብቼ ስንት ሰዓት ሙሉ ደግሞ የምፈልገው ስራ የምሄድበት ቦታ ቢባል ስልክ አያነሱ። ያው በጣም እንደዚህ አይነት እንትኖች በጣም አስቸጋሪና ሰልቺ ናቸው። እንደዚህ አይነት ነገር ያጋጥማል። እሺ እስካሁን ከገጠሙ ከስተመሮች መጥፎ ወይ ጥሩ የምትለውን ገጠመኝ አንድ ገጠመኝ ንገረኝ። ወደ ሰሚት አካባቢ ሄጄ ሰፈሬ ጋርመንት ነው። ስራ ገማ የት ቢገባ ጥሩ ነው ጋርመንት። በጣም ደስ ብሎኝ በቃ እንደውም ቦታው አስቸጋሪ ነበር። ወደ ብርሃኑ ሆቴል ነው አስቸጋሪ ውስጥ ቆሜ ብቻ ሴትዮዋን አገኘውና ሰው ነው የደወለልኝ። እንዲህ አይነት ሴትዮ ቁጭ ብላ ትጠብቃለች ምናምን አሉ። ሄድኩኝ ሳገኛቸው ትልቅ ሰውዬ ናቸው። እኔን መኪና አልጠራውማ ትንሽ ከፍ ያለ ነው እንደምታየው። ኧረ ባዘር ይሄኛው እንደዚህ እኮ ነው ችግር የለውም እኔ ብቻዬን በዚህ መኪና አይደለም ፈልገው ስራ ነው ሰፈር የሚያስገባኝ ወደ ሰፈር እንዴ በጣም ምርጥ ስራ ለምናቸው ብለው ይሄ ሰውዬ እንደውም ሊዘርፈው ይመጣል። በጣም ተናድጄም እየሳኩ ወደ ቤት መጣሁ። ያው በጣም የገባሁን መንገድ ፒስታው ምናምን የበለጠ ያናዳ ሰፈሬ ስራ አገኙ ብዬ ሴትዮዋ አልሄድም ብለው አንዳንዴ እንደዚህ ነገር ያጋጥማል። እውነት ነው። እሺ እንደው እዚህ ስራ ላይ ቢካተት ቢኖር ጥሩ ነው፣ ስራችንን የሚያቀላል ለደህንነታችንም ጥሩ ነው ብለህ የምታስበው ነገር ካለ? ካሜራ ቢኖር አሪፍ ነው። እውነት ነው። የኔም ሀሳብ ነው። ተይ እንጂ ካሜራ ቢኖር በተለያየ መልኩ ሊሆን ይችላል፣ በብድርም ሊሆን ይችላል። ከሆነ ብቻ ስፖንሰር ነገር ቢገኝና ካሜራ አድርገን ከኋላ ያለውን ሰው ማንነቱን ማክስ ተሸፍኖ አይገባም። እንደሱ አይነት ነገር ነው። ቢያንስ ለማታም ስራ አይደል? እንደሱ ቢኖር እሱ አሪፍ ነው። ሌላ ምንም መተማመኛ የለሽም። እሱ ቢኖር አሪፍ ነው። አይ በጣም ጥሩ። አሪፍ ከስተመር ደግሞ የምትላቸው ምን አለ? ሁሉም ሰው እንደነሱ በሆነ የምትለው ደግሞ ከስተመር ምን አይነት ከስተመር? አንዳንዴ ከሰው ጋር ስትገናኝ ከፍትፍቱ ፊቱ ይባል የለም ገንዘብ ስለከፈለ ብቻ ገዝቶሽ በዚህ ጋር ገባ በዚህ ጋር ሂድ እዚህ ጋር ሰው አለ የሚልሻል። በጣም የሚያናድድ ማለት ነው። ግን አሉ በትህትና የሚጠይቁሽ አንዳንዴ የማትሄጂባቸው መንገዶች ሁሉ በጣም አሪፍ ሰው ሲሆን የምትሄጂባቸው አይደል? ፊት እያየሽ ማለት ነው። አጠያየቁ ትህትናው እንትን ይልሃል። እንደዚህ አይነት አሉ፣ እውነት ለመናገር አሉ ገሌ ባልሽ በጣም ብዙ ሰዎች አሉ። ስለዚህ ትህትና ከፍትፍቱ ፊቱ ብዙ አሽከርካሪ እያለ ነው ይሄ ነገር። በቃ ምንም ካልኩሽ እኮ አንዳንዴ ለምሳሌ አንዳንድ ሰው ብልጣ አለ። አንድ ይጠራና 2-3 ቦታ ለውስጥሽ የሚፈልግ አይደል? ለምሳሌ ከዚህ ቦሌ ከሆነ ቀጥታ በቀለበት ቦሌ ትሄጃለሽ። በዚህ ሂድልኝ ይልሻል። ሌላ 2-3 ሰው ስለያነሳ ማለት ነው። ለዛ ማለት 3 ትሪፕ ሆነ ማለት ነው። 3 ትሪፕ ነው። እንደዚህ አይነት ሰው ብልጣ ሰው። የሚገርም እንደዚህ አይነት ሰዎች ደግሞ እኔም በጣም ስለሚገጥሙኝ ነው። እኔ በአንድ ጥሪ ከአንድ ዴስቲኔሽን በላይ አልሄድም፣ አያዋጣኝም። ትክክል። እና እኔ አልሄድም ብለህ በትህትና ለማስረዳት ሞክራለሁ። እና ምን እንደሚሉ ታውቃለህ?
ሌላ አሽከርካሪ እንደዚህ ብሎኝ አያውቅም በፍጹም ይላሉ። በቃ የሚሏት ነገር ናቸውና ያው ይሄንን ከብልጠት ነው የምወስደው እኔ። አዎ እኔ አንዳንድ ሰውም ላይረዳው ይችላል። ዝም ብሎ ስለጠራ ብቻ 4 ቦታ ሊወስድሽ ይፈልጋል። አዎ ማያውቅ አሽከርካሪ ስራውን ግን ለምሳሌ ከዚህ ቦሌ ኤርፖርት ከሆነ በቃ ኤርፖርት ነው የሚሄደው። በመብራት አድርገህ በዚህ በጎፋ አድርገህ ካለኝ 2-3 ሆነ ማለት ነው እነግረዋለሁ። መሄድ ከፈለክ በየመነሻው ላይ 150 ብር ትጨምራለህ። አዎ እዚሁ ከሄደ ግን የሆነ መንገድ ላይ ከሄደ እዛው ነው የማወርደው። እዛው ጋር ይሽላል አለቀ እንጂ 2-3 ቦታ እንደዚህ አይነት በልጣ ግን አሪፍ አፕሮች ኖሮት እንደዚህ አይነት ሰው ሲመጣ ግን ፍቅሩ ይገላል፣ ፍቅሩ ያስገድላል። እና እንደዚህ አይነት ሰው ቢለመድ አሪፍ ነው። ሞር ብልጣ ከመሆን ይልቅ ትህትና የማስረዳት ነገር ቢኖር እኔ አላውቅም ነበረ ይቅርታ እሺ ካለኝ ችግር የለውም እሄድልሻለሁ እኔ እንደዚህ አድርጌያለሁ። እንደዚህ አይነት ሰው ቢኖር አሪፍ ነው። እና እንደዚህ አይነት ሰዎችም አሉ። የመጨረሻ ጥያቄ ይሄን ስራ በአንድ ቃል ግለጸው ብትባል ምን ትላለህ? አሰልቺና አድካሚ። አሰልቺ በጣም ነው፣ እውነት ነው። አሰልቺ 4 ቀን ሰርተሽ 5 ቀን እረፍት ቢሆን አይደለ? ሳምንቱ 9 ቀን ቢሆን 4 ቀን ሰርተሽ 5 ቀን እረፍት አሰልቺ። እሺ በጣም አመሰግናለሁ። በቀን ምን ያህል ታወጣለህ? አሁን ነዳጅ አለ ምሳ ምናምን የቀን ወጪ ምን ያህል ነው? ነዳጅ እስከ 2000 ብር ቀዳለሁ በቀን አይደለ? በቀን ስራ ካለን ከሌለ ግን ያው ባለው ትጠቀሚያለሽ። ባለው ትጠቀማለህ። እንዴት ነው ስራ ትመርጣለህ? ለምሳሌ በነዳጅ ሲሆን ረጅም መሄድ ምናምን ትንሽ አዋጭነቱ ሊቀንስ ይችላልና እንዴት ነው የምታረገው? በፋሚሊ ከሆነ አዋጭ ነው። በኢኮኖሚ ከሆነ ግን አያዋጣም። አንተ መኪናም 7 ሰው ስለምችል ፋሚሊ ያዋጣል። በኢኮኖሚ ሲሆን አያዋጣም። ፕራይቬትም ካለ አንስቼ ሄዳለሁ። የምጠቀመው 3ቱን ነው። ይሄው ሚኒቫን፣ ኮርፖሬት እና ኢኮኖሚ ነው የምጠቀመው። ስለዚህ ከሁለቱ በተገኘው ይሄዳለሁ። አጭር ከሆነ ግን ኢኮኖሚም ያዋጣል። አጭር ከሆነ ኢኮኖሚ ያዋጣል። እሺ አሁን ከስተመር ሲያደርገው ደስ የሚልህ ምን አይነት ከስተመር ደስ ይልሃል? እንደው ሁሉም ከስተመሮች ምን አለ እንደዚህ በሆኑ የምትለው አይነት ከስተመር አለ? እንግዲህ የሰው ባህሪ ይለያያል። ተጫዋች አለ፣ ዝምተኛ አለ። እየነዳች ደግሞ ያው ማውራቱ ይከብዳል። እየተጫወቱ ከሆነ ደስ ይላል። ለምን መንገዱም ቀለል ስለሚል። ዝም ብለሽ ከሄድሽ ግን እኔ ራሴ ሬዲዮ ከፍታለሁ። ሬዲዮ ከፍቼ ሙዚቃም ካለ እናዳምጣለን። ስለዚህ አንተ ተጫዋች ከስተመር ይመችሃል ማለት ነው። ዝም ካሉ ሁሉም ከገቡ የራሳቸው ጨዋታ ከሆነ ደስ ይላል። ሬዲዮን ከፍተህ ትሄዳለህ፣ ችግር። ዝም ካሉ ግን ሬዲዮን ከፍቼ ሙዚቃ ያዳምጣሉ። አሪፍ። እሺ ከስተመር ይሄንን ባያረግ እንደዚህ አይነት ከስተመሮች ይሻሻሉልን የምትለው አይነት ከስተመር ደግሞ ባህሪ? አሁን ከስተመር ምን መሰለሽ ቦታውን እኛ ተሰጥቶን ነው የምንሄደው። አንድ ሰው አንስተን ስንሄድ በቃ እዚህ ጋር ከተባለ እዚህ ጋር ነው ማቆም ያለብሽ። ግን ወደ ውስጥ ግቡልን፣ እዛ ላይ ሄዱልን እንደ ግዴታ የሚቆጥሩት ነገር ያናድዳል። ለምን ትርፍ ሳንቲም የለውም። ገብቶሻል አይደል? የማይሆን ቦታ ገባልኝ። በዚህ ብዙ ጊዜ ይጨቃጨቃሉ። አልገባም በሚል ይጨቃጨቅ። እንደዚህ አይነት ከስተመር ባይመጣ ይሻላል። ሁለተኛ ደግሞ አንስቶ እዚህ ጋር ነኝ አውቀው የሚጫወቱት ነገር አለ። እዚህ ጋር ነኝ እሱም ያናድድሻል። ያለበትን በስነ ስርዓት ካንስል ስታረጊ ስራ እንትን ይልሻል። ካንስሌሽን ችግር ይፈጥራል። ስለዚህ መዳረሻቸውን በስነ ስርዓት ይሄዱ። አንተ መሄድ ከፈለክ ታነሳዋለህ፣ ካልፈለክ ትተዋለህ። ሌላው ደግሞ እዚህ ስራ ላይ ይሄ ነገር ቢኖር ከደህንነት አንጻር ሊሆን ይችላል፣ ስራውን ከማቅለል አንጻር ሊሆን ይችላል፣ ጥሩ ነበር ብለህ የምታስበው ነገር ካለ? እንግዲህ ከደህንነት አንጻር የራስሽ ጥረትም ይጠይቃል። ዝም ብለሽ የሆነ ሰው ከመንገድ ማንሳቱ ይከብዳል። አንስተሽም ሊያታልሉሽ ይችላሉ በሌላ ሰው ሞባይል፣ በማይሰራ በማይታወቅ ሞባይል። ነገር ግን በአጠቃላይ እግዚአብሔር ይጠብቀን። ይህንን እንደዚህ ማለት አልችልም። አደጋ በምን ጊዜ እንደሚፈጠር አላውቅም። የተሰጠኝን ስራ አንስቼ ሄዳለሁ። እዚህ ቦታ ላይ አንድ ነገር ቢደርስ እግዚአብሔር ይጠብቅ በአጠቃላይ። ስለዚህ እግዚአብሔር ይጨመርበት በደንብ ስራው ላይ ነው አንተ የምትለው። እሺ እንደ አጠቃላይ ለተሳፋሪዎች ማስተላለፍ የምትፈልገው መልእክት ካለክ? እንግዲህ ተሳፋሪዎች ያው አቅም ያለው ነው እዚህ መኪና ውስጥ የሚገባው አይደለ? አቅም የሌለው አይገባም።
ስለዚህ አቅማቸውን አገናዝበው ቢመጡ ደስ ይለናል። ድርጅቶቹም የነዳጅን ሁኔታ ባማከለ አገናዛቢ በሆነ መንገድ ጭማሪውን ቢያስተካክሉ ደስ ይለናል። አዎ እዚህ ላይ ማለት ልክ አሁን ነዳጅ ሲጨምር ዋጋም ቶሎ አፕዴት መደረግ አለበት። ነዳጅ ጨምሮ 4 ወር 5 ወር በዛ ዋጋ መስራት ፌር አይደለም። እሱን ያው ለነዚህ ለአፕሊኬሽን አበልጻጊዎች እንደ መልእክት ብታስተላልፉ እንደ መልእክት ይሄው ተላልፏል። ይሄንን ስራ በአንድ ቃል ግለጸው ብትባል ምን ትለዋለህ? ቆንጆ ነው። በቃ ቆንጆ ነው። ቤት ሄዶ ያነሳል። ተሳፋሪም ተጠቃሚ ነው፣ አሽከርካሪም ተጠቃሚ ነው። ሁለቱን ጥሩ አገልግሎት ይሰጣል ብዬ አስባለሁ። በጣም አመሰግናለሁ። ስራም ገባ መሰለኝ። መልካም ስራ አጫው። እሺ ሰላም ሁኚ። እንደው ወደዚህ ስራ ከመግባቴ በፊት ባቀው ብለህ የምታስበው ነገር ካለ? ጥሩ። በተለይ አስቸጋሪ የሚሆነው ለአንድ አሽከርካሪ መንገዶች ማወቅ ነው። እነዚህ ወሳኝ ነገሮች ናቸው። በተለይ አዲስ አበባ ሰፊ ከመሆኑ የተነሳ መንገዶች የማወቅ ቅድሚያ ቢሰጥ ከማሽከርከር በፊት ተመራጭ ነው ብዬ አስባለሁ። ጥሩ ፖይንት ነው። እሺ ያው ብዙ አይነት ተሳፋሪ እንይዛለን እኛ እና እንደ አሽከርካሪ ምን አይነት ተሳፋሪዎች ጥሩ ናቸው ብለህ ታስባለህ? ምን አለ ሁሉም ተሳፋሪ እንደነሱ አይነት ባህሪ ባለው ምትላቸው ተሳፋሪዎች ምን አይነት ተሳፋሪዎች ናቸው? በጣም ጥሩ ተሳፋሪዎች ናቸው ብዬ የማስበው በተለይ እነዚህ ድርጅቶችን ወክለን ስንናገር በእነሱ የሚጠቀሙ ደንበኞቻችን ያሉበት አፕሊኬሽኑ የጠራው ቦታ እዛው ቦታ በተለይ እነዚህ ኮረኮንች ኮብልስቶን መንገድ የማያስገቡ ደንበኞቻችን ለኛ ጥሩ ደንበኞች ብለን እንሰጣቸው። የጠሩበት ማለት ይሄ ዴስቲኔሽን ብለው የሞሉበት ቦታ ጋር ለቡ ብለው ጠርተው ለቡ ኤግዛክት እንጂ ትንሽ ወደዚህ ገባልኝ ምናምን ብለው የማያስቸግሩ ደንበኞች ለኛ ስፔሻሊ ለኔ ጥሩ ናቸው። አስቸጋሪ ከስተመር የምትላቸው ምን አለ? እንደው ተሳፋሪዎች ይሄን ነገር ቢተውልን የምትለው ካለ? አስቸጋሪ ቅድም እንዳልኩሽ ወደ ውስጥ ግባልን እንዲህ ግባልን የሚሉ እነዚህ አስቸጋሪዎች ናቸው። ሌላው ደግሞ መኪና የሚመርጡ አሉ። ስፔሻሊ ጥሩ መኪኖች አሉ። ነገር ግን የኛ መኪናን ብዙ ጊዜ ምርጫቸው አያደርጉም ደንበኞች። የምናየው ፊት ምንድነው ፊቱ የሚባል ነገር አለ እና የምናየው ፊት ለነሱ ጥሩ ቦታ እንዳንሰጥ ያደርገናል። ይሄ ማለት ምን ማለት ነው? የፈለጉበት ቦታ እናደርስም ማለት አይደለም። ምናልባት የመንገድ መሳሳት ሊመጣብን ይችላል። እነዛን ነገሮች ይባስ እነሱን ጥሩ ስሜት እንዳይኖራቸው ወደ ማድረግ ያስኬደናል ማለት ነው። የነሱ ጥሩ ፊት አንዳንዱ ደግሞ ጥሩ ፊት የሚያሳዩን ገና እንደገቡ ሰላምታ የሚሰጡ ለነዚህ ደንበኞች በጣም ልዩ ቦታ አለ። እንደው ቲፕም ሰጡም አልሰጡም ሳንቲም ተውሉንም አልተውሉንም ቦታቸው ደርሰው በሚወርዱ ሰዓት ልዩ ቦታ ነው መጨረሻ ላይ እኛ የምንሰራቸው ማለት ነው ለነዚህ ደንበኞች። ይሄ ጥሩ ግንኙነት ሳይሆን ሲቀር አንተም ስትጨናነቅ እውነት ነው መንገድ ሀሳብ ውስጥ ሆነ መንገድ መሳሳት ሊገጥም ይችላል ምናምን። ጥሩ ከስተመር ሲሆን ቀለል ብሎ ሲቀርብ ግን አንተም ቀለል ይልሃል ብዙ ነገር እና ጥሩ ሆኖ ያልቃል ትሪፑ ማለት እኔም ስለሚገጥመኝ ነው። እሺ እዚህ ስራ ላይ ቢኖር ከደህንነት አንጻር ሊሆን ይችላል፣ ስራ ከማቅለል አንጻር ሊሆን ይችላል፣ ጥሩ ነበር ድርጅቶች ይሄን ቢጨምሩልን ጥሩ ነው ብለህ የምታስበው ነገር ካለ? በእርግጥ ሁሉም ድርጅቶች ባይባልም ይሄ ስፔሻሊ ስትሬት ፒክአፕ የሚባለው ነገር አንዳንዱ ፎቶ የሚጠይቅ አለ። አንዳንዱ ዝም ብለሽ አንስተሽ ስልክ ቁጥር ብቻ ሞልተሽ የምትይዝበት አለ። ያልሆነ ስልክ ውጪ ይሰጡሻል። እቺ መንገድሽን ነው የምታስቢው፣ አታረጋግጭም። በዚህ ሰዓት አንድ ጊዜ የገጠመኝ ምንድነው መንገድ ላይ አስነሳልኝ አለኝ። የሌላ ሰው ስልክ ሰጥቶኝ ነው ለካ የተነሳ ነው። መንገድ ላይ ጊዜውን ትሪፑን ጨርሶ ሲወርድ
ይሄው ልኬልሃለሁ ብሎ እንትን አለኝ። ስክሪንሾት አሳየክ? አዎ ስክሪንሾት ከዚህ በፊት እንትን ያለውን ነው። ብዙ ጊዜ እኛ ሳንቲሟን ነው የምናየው። ያቺን ሳንቲም አይቼ ወረድኩ። ቴሌብር ደግሞ ፈጣን ነው። በሰዓቱ ዝናብ ስለነበረ ያንን ብጠብቅ አይመጣም ሳንቲሙ ማለት ነው። ቴሌብር ልጁ ሄዷል። የት አጋጣሚ ላገኘው እና እንደዚህ አይነት ነገሮች ስልኩን እንኳን ማግኘት አልቻልኩም። ማግኘት ስደውል አውቶማቲካሊ ስልኩ አይሰራም። የማይሰራ ስልክ ነው እና ይሄንን የምናረጋግጥበት ሚንስ ቢኖር እንደዚህ አይነት አጋጣሚዎች ስለሚፈጠሩ ያመልጡን ስለሚችሉ እነሱ ጋር ብንደውል እነሱም ደውለው ስልካቸው ማግኘት የማይችሉ ከሆነ በመሀል ይሄ ሹፌር ያን ሳንቲም ነዳጁንም ተቃጠለበት። በዚህ ላይ ማለት ነው ጥሪ ራሱ ድርጅት ደውለው አዘው ራሱ እንደዚህ ሂሳብ የሚያጭበረብሩ አሉና እኔ ድርጅቶች ከሚወስዱት እርምጃ እንግዲህ ወደፊት በተጨማሪ አሁን ላይ ግን አሽከርካሪው ስለሆነ የሚጎዳው ሂሳብ እንደገባላችሁ እርግጠኛ ሳትሆኑ ተሳፋሪ አታስወርዱ። በቃ ለአሁን መፍትሄው ይሄ ነው አይደለም። 10 ብርም 20 ብርም ቢሆን በጣም ነው የሚያንገበግበው። እኔ ገጥሞኝ አያውቅም እንደዚህ እስካሁን ግን ምክንያቱም እኔ ካልገባልኝ ባላንስ ላይ ቼክ አድርገዋለሁ። ቴክስት ካልገባ ሌሎችንም ሊያስተምር ይችላል ብዬ ነውና ሂሳብ መግባቱን እርግጠኛ ሳትሆኑ አታስወርዱ። ጥሩ መልእክት አይመስልም? ከዛም ባሻገር ደግሞ ምናልባት የኤሪያው ሰፊ ባይሆን እዚህ ሆነሽ አንዳንድ ጊዜ ወለቴ ሆነሽ ካራ የሚጠራበት ጊዜ አለ። እንደዚህ አይነት ረጅም መንገዶች ሄደን መንገደኛን በጣም መንገድ ረጅም ሲሆን ያለ መሳካት እድሉም ይቀንሳል እኮ አይደል? ምክንያቱም የቸኮለ ተሳፋሪ ነው ሜትር ታክሲ የሚጠራው። ስለዚህ ካንስሌሽን በበዛ ቁጥር ደግሞ አሽከርካሪ ይጎዳል። አንዱ እሱ ነው። ሁለተኛ እዛ እስክትደርሺ መንገዶች ይዘጋጉብሽ ከቻሉ አንጂ ይሄርሽ ነው ያ ሰው ሌላ አማራጮችን ተጠቅሞ ሊሆን ይችላል። እና እንደዚህ አይነት ነገሮች ጥሩ ፖይንት ነው። በተቻለ መጠን ቅርብ የሆነ ጥሪ ቢገባ። እሺ ስለዚህ አሁን እዚህ ስራ ላይ በጣም ቻሌንጅ የሚሆንብህ የሚያስቸግርህ ነገር ምንድን ነው? እስካሁን ከገለጽከው ማለፍ ትችላለህ፣ ግን ካለ ተጨማሪ ነገር። የሚያስቸግረው ነገር ምንድን ነው? ረጅም ሰዓት አሁን ለምሳሌ ረጅም ደቂቃዎች ቆም ያለው ይህን ያህል ቆመሽ ጥሪዎች የማይገቡበት ጊዜ አለ። ኖርማሊ ሰው የማታገኝበት ጊዜ አለ እና ያለሽ አማራጭ ምንድን ነው? ወደ ቤትሽ መሄድ ነው። ዞሮ ዞሮ ከቤት አይቀርብና ወደ ቤትሽ ለመሄድ ነዳጅሽን ታቃጥያለሽ እና እንደዚህ አይነት ነገሮች በእርግጥ እነሱም ድርጅቶቹም አይፈረድባቸው። ጥሪ ከሌለ የለም ነው። እንደዚህ አይነት ነገሮች የሚመቻቹበት ሚንስ ቢኖር ጥሩ ነው ብዬ አስባለሁ። እሺ ለተሳፋሪዎች ማስተላለፍ የምትፈልገው ነገር ካለ እንዳጠቃላይ? ጥሩ ቅድም እንዳልኩሽ ነው። ምንድነው ከፍትፍቱ ፊቱ ነው። የመጀመሪያ ተሳፋሪ በሚገባበት ሰዓት ጥሩ ፊት ቢያሳዩን ጥሩ መስተንግዶም እኛ እናስተናግዳቸዋለን። ከዛም ባሻገር ደግሞ ቲፕ አይደለም ኤግዛክት ሳንቲማቸውን ሰጥተው መጨረሻ ላይ አመስግነው ሲወርዱ ለኛ የሚኖረን ሳቲስፋክሽን በጣም ጥሩ ነው እና እንደዚህ አይነት ነገሮች በተሳፋሪዎቻችን ላይ እኛም እኮ ተሳፋሪ እንሆናለን እና እኛ ለተሳፋሪ ብለን ስንመክር እኛ ራሳችንንም እየመከርን እንደሆነ ነው። ይሄን ነው ለተሳፋሪ መልእክትና ማድረግ አለባቸው ብዬ የማስበው ማለት ነው። ነዳጅስ እንዴት ነው? አሁን ሰራ ከተባለ የስንት ብር ነዳጅ ትሞላለህ በቀን? ያው ካልሰራህ መሙላትም አይጠበቅብህም። ነዳጅ ባለህ ትገባለህ። ግን ጥሩ ስራ የነበረ ቀን የስንት ብር ነዳጅ ትሞላለህ? ስራ ጥሩ ነበረ ሲባል በቀን ውስጥ 2000 ብር ነዳጅ ሞላለሁ። ቀኑን ሙሉ ያሰራኛል 2000 ብር ነዳጅ ማለት ነው። ወረፋውስ እንዴት ነው አሁን? ምን ያህል ሰዓት ይፈጅብሃል እዛ መቆሙ? በአሁን ሰዓት በእርግጥ በጣም ተሻሽሏል።
ወረፋ የለም። በየሄድንበት አጋጣሚ እኔ እንደ ወረፋ አልቆጥረውም። 3 ተሽከርካሪ 4 ተሽከርካሪ ቀደመኝ ብዬ ወረፋ አልለውም። ምናልባት ወረፋ ሊያደርገው የሚችለው የሲስተም ቆራረጥ ወረፋውን ሊያዘገዩት ይችላሉ ከሚል አንጻር እንጂ ነዳጅ አጥሮ አይደለም። ስለዚህ ጥሩ ነው። አሁን ሰዓት ወረፋ የለም። ይሄንን ስራ በአንድ ቃል ግለጸው ብትባል ምን ትለዋለህ? ይሄ ስራ በጣም ቴክኖሎጂ በለጠ ሞር ቢደግፍበት ለተጠቃሚው ለሹፌሩ በጣም ምርጥ ስራ ነው ብዬ ነው እኔ። ስለዚህ ምርጥ ብለዋል ማለት ነው። ዛሬ ከአሽከርካሪዎች ጋር ያደረግነው ቆይታ ይሄን ይመስል ነበር። ያው እኔም አሽከርካሪ ስለሆንኩኝ አንዳንድ ነገር ልበል ብዬ ነው። እንደ አጠቃላይ እንግዲህ አሽከርካሪዎች ያነሱት ተሳፋሪዎች ገና ሲገቡ ጀምሮ ጥሩ ፊት ቢያሳዩን፣ ትህትና ቢያሳዩን፣ ዲስሪስፔክት ባያረጉን፣ ከፍትፍቱ ፊቱ ነው ያሉትና በትህትና ከተጠየቁ እንግዲህ አብዛኛው አሽከርካሪ እንዳለው ማይኬድበትን መንገድ ያለ አቅጣጫ ሁላ የሄድኩበት አጋጣሚ አለ ያለን አሽከርካሪ አለ እና ትህትና ባይለያችሁ ከስተመሮች አሽከርካሪዎችም ያው ሆደ ሰፊ ልንሆን ይገባል። እኛም ትዕግስት ሊኖረን ይገባል። ሰዎች በተለያየ መንገድ ከቤታቸውም ተበሳጭተው ሊመጡ ይችላሉ እና እኛም ያው ሆደ ሰፊ መሆን ይጠበቅብናል። እንደ አጠቃላይ ስራው አሰልቺም አድካሚም ነው ደግሞ የምርም ግን ደግሞ ቤተሰባችንን እየመራን እያስተዳደርንበት ገቢ እያገኘንበት ህይወታችንን እየቀየርንበት ያለ ስራ እስከሆነ ድረስ እኛም ትዕግስተኛ ሆነን መስራት ይጠበቅብናል እላለሁ። ይሄን ይመስላል እንግዲህ። አንቺስ ሜሉ ምን ታያለሽ? የሜትር ታክሲን ስራን በአንድ ቃል ግለጪው ብትባይ? ኦኬ ወደ እኔ ያመጣኸው። እሺ እኔ የሜትር ታክሲ ስራን ደስ የሚል ስቃይ ብዬ ልጠራው እችላለሁ። ምክንያቱም ስራው በጣም አድካሚ ነው፣ አሰልቺ ነው። ግን ደግሞ ያው ምሰራው እኮ ድካሜን ወርዝ የሚያደርግ ገቢ እየሰጠኝ ስለሆነ ነው ምሰራው። ስለዚህ ደስ የሚል ስቃይ በለው።